ሻሎም ሻሎም የጌታ ጸጋና ሰላም ይብዛላችሁ እንደምቆያችሁ። ዛሬ ደግሞ ከእግዚአብሔር ቃል አንድ ስፍራ አንድን ቃል ሼር ላድርጋችሁ። እንዲህ ብዬ ልጀምር ግን ድላችሁ ያለው መለኮት ስለ እናንተ ባቀደው ፕሮግራም ውስጥ ባለ ሐሳብ ነው። ድል ያለው እዛ ውስጥ ነው። እግዚአብሔር ስለ እናንተ የተናገረው፣ እግዚአብሔር ስለ እናንተ ያቀደው፣ እግዚአብሔር ስለ እናንተ ያየው ነገር ነፍስ ዓለማችሁ ያንን ከያዘች ድል እናንተ ነው የሚሆነው። ለዚህ መነሻ ሐሳብ ዘኍልቍ መጽሐፍ ምዕራፍ 13 ላይ ሐሳቤን ነው ማውራት የምፈልገው፣ ምክንያቱም ብዙ ጥቅስ ካወራን ይረዝማልና። ዘኍልቍ መጽሐፍ ምዕራፍ 13 ቁጥር 30 ላይ እንግዲህ እንደምታውቁት ሙሴ እስራኤልን ወደ ከነዓን ሊያስገባ በደረሰበት ጊዜ ላይ፣ ምክንያቱም የእስራኤል ጉዞ ከግብጽ እስከ ከነዓን ወተትና ማር ወደምታፈሰው ምድር የመግባት ጉዞ ነው። ለዚህ ደግሞ እግዚአብሔር እንደ ሊደር ደግሞ አርጎ ያስነሳላቸው ሙሴ ነው። እንግዲህ ይህ ሰው ምድሪቱን ሰልሉ ብሎ በላከበት ጊዜ በጣም የሚገርመኝ ሐሳብ አለ። ቁጥር 30 ላይ ሲመለሱ ካሌብ ሕዝቡን በሙሴ ፊት ዝም አሰኘ። ለምን? ሌሎች ያወሩት ነገር ነበር። ማሸነፍ እንችላለን፣ እንውጣ፣ እንወርሳለን አለ። ከነርሱ ጋር የወጡ ሰዎች ግን በኃይል ከኛ ይበረታሉና በዚህ ሕዝብ ላይ መውጣት አንችልም አሉ። ስለ ሰለሏት ምድር ክፉ ወሬ ለእስራኤል ልጆች እያወሩ እኛ ዞረን የሰለልናት ምድር የሚኖሩባትን ሰዎች የምትበላ ምድር ናት። በእርሷ ዘንድ ያየናቸው ሰዎች ሁሉ ረጃጅም ሰዎች ናቸው። በዚያ ከኒፍሌም ወገን የሆኑ ኒፍሌም የዔናቅን ልጆች አየን። እኛ በዓይናችን ግምት እንደ አንበጣዎች ነበር፣ ደግሞ እኛ በዓይናቸው እንደ ዘንድ እንዲሁ ነበርን አሉ ብሎ መጽሐፍ ይናገራል። የዚህን ሐሳብ ውጤት ምዕራፍ 14 ቁጥር 1 ላይ ሲነግረን ማህበሩ ሁሉ ድምፃቸውን አንስተው ጮሁ፣ ሕዝቡም በዚያ ሌሊት አለቀሱ። የእስራኤል ልጆች ሁሉ በሙሴና በአሮን ላይ አጉረመረሙ። ማህበሩ ሁሉ በግብጽ ምድር ሳለን ምን ነው በሞትን ኖሮ፣ ወይም በዚህ ምድረ በዳ ምን ነው ሞተን ቢሆን ኖሮ ብለው አሉ ይላል። የሚገርመው ነገር የካሌብና የኢያሱ ሐሳቤ እግዚአብሔር ከነዓንን ትወርሳላችሁ ካለን የምናያቸው ሰዎች ረጃጅም እንኳን ቢሆኑ ጥላቸው የተገፈፈ ነው፣ እኛ እንዳንበጣ ብንታይ እንደ እንጀራ እንበላቸዋለን የሚል ነገር ነበር። እስቲ እንዲህ ብዬ ልበላችሁ፣ አካላዊውን ጦርነት በአካላዊ መሳሪያ ሰዎች ይዋጉታል። መንፈሳዊውን ጦርነት ግን በአካላዊ በሚባል ኃይል በምንም ልታሸንፉት አትችሉም። ብዙ ጊዜ ነገሮች የሚገለጡት ከሐሳብ ዓለም ወደ ሐሳባችሁ ነው። ምን ታስባላችሁ ነው። እስቲ አንዱን እረኛ እንመልከተው። ኢየሱስን ይገርመኛል። ሙሴ ቅድም እንዳልኳችሁ ከግብጽ እስከ ከነዓን እስራኤልን የሚመራ ሊደር፣ ወተትና ማር የምታፈሰው። ኢየሱስ ግን እኔ መልካም እረኛ ነኝ ይላል። ኢየሱስ ደግሞ ያንተና የኔን ገዝቶን የነበረውን ጨለማ፣ ኃጢአት፣ እርግማን፣ አጋንንቶችን ሁሉ ቆላስይስ መጽሐፍ ምዕራፍ 2 ላይ ሲነግረን አለቆችና ስልጣናትን በመስቀል ጠርቆ ከመንገድ አስወገዳቸው። ምን ታምናለህ? ዩሲ የተከሰቱ ክስተቶች በዚህ ዓለም የምታያቸው ነገሮች ሳይሆኑ እግዚአብሔር በክርስቶስ ኢየሱስ የሚላችሁን ነገር ማሰብና መናገር ስትጀምሩ ነው እናንተ አማኞች የምትባሉት። ብዙ ሰው ከዚህ ዓለም ሄዶ እዛ መንግስተ ሰማያት መግባት እንጂ በዚህ ዓለም ኖሮ መግዛት እንደሚችል አያስብም። ስለዚህ የተሸነፈ ሐሳብ ስለሚይዝ ምኑም ሳይጀመር ተሸናፊ ይሆናል ማለት ነው። እስቲ አንድ ቦታ ላይ ልውሰዳችሁና እዚህ ተመልከቱ። ሮሜ መጽሐፍ ምዕራፍ 8 ቁጥር 35 ላይ ጳውሎስ ደግሞ የሚለው ነገር አለ። እንግዲህ ይሄ ወንጌልን የሚያገለግል አገልጋይ ለእግዚአብሔር መንግስት ራሱን የለየ ሰውዬ፣ ኪንግደም የሚያገለግል ሰውዬ እንደዚህ አለ፣ ከክርስቶስ ፍቅር ማን ይለየናል? መከራ ወይስ ጭንቀት ወይስ ስደት ወይስ ሥራ ወይስ ራቆትነት ወይስ ፍርሃት ወይስ ሰይፍ ነውን? ስለ አንተ ቀኑን ሁሉ እንገደላለን፣
እንደሚታረዱ በጎች ተቆጠርን ተብሎ እንደተጻፈ በዚህ ሁሉ ግን በወደደን በእርሱ ከአሸናፊዎች እንበልጣለን። አያችሁ ተውቱ በምንም ነገር አሸናፊ ነን ብሎ ነው የሚያስበው። በተሸነፈ አእምሮ ማውራው ስለ መንፈሳዊ ነገር ነው፣ ሳይኮሎጂ አይደለም ማውራው። እግዚአብሔር በክርስቶስ ኢየሱስ የመለኮታዊውን ሐሳብ የተፈጸመውን ሥራ በዳግም ውልደት ያገኛችሁትን የዘር ብርታት ነው እያወራ ያለሁት። በዚህ ሁሉ ግን አለ በወደደን በእርሱ ከአሸናፊዎች እንበልጣለን። እኔ አንድ ነገር ልበላችሁ። እነዛ 10 ሰዎች ኢያሱ ምዕራፍ 14 ላይ እንኳን ሲናገር ሙሴ ዘኍልቍ ላይ ያልተናገረውን ዘኢያሱ መጽሐፍ ላይ ግን እንደዚህ ብሎ ይለዋል። ያኔ ለስለላ በወጣን ጊዜ ይላል 10 ሰዎች ልብ የሚያቀልጡ ነበር። ድል ትፈልጋላችሁ? የእውነት መንፈሳዊ ነገር ላይ የሚያላግጡ ሰዎች ስፔሻሊ በዚህ ዘመን ቆረጣው የትም አያደርስም። አምሶር ይሄም ማለቴ ለመንፈሳዊ ዓለም እንቅፋት ይሆን የእናት ልጅ ቢሆን ቆረጣው ስፒሪቹዋል ነገር የሚቀለድበት ስላልሆነ። ስለዚህ ሰው በሐሳብ ዓለሙ ከተሸነፈ የሚያወጣው ወርድ ራሱ የተመታ ነው የሚሆነው። እግዚአብሔር በእምነት ውስጥ ነው የሚሰራው። መጽሐፍ ሲነግረን ዕብራውያን መጽሐፍ ምዕራፍ 11 ቁጥር 6 ያለ እምነት ነው እኮ የሚለው። እግዚአብሔርን ደስ ማሰኘት አይቻልም። በሌላ አማርኛ ልበላችሁ፣ ያለ እምነት ስትኖሩ እግዚአብሔር ይደብረዋል ልበላችሁ። ደበረኝ ይሄ ሰውዬ ይላል። እግዚአብሔርን ማስደሰት ትፈልጋላችሁ? ሁኔታውን እርሱ የተነገራችሁ ቃል የተፈጸመላችሁ ስራ እግዚአብሔር ያወራችሁ ያዙ። በየትኛውም ዘመን አትሸነፉ። ዛሬ በጌታ በኢየሱስ የትኛውም መንገድ ላይ ያፍረከረኳችሁ የማይረባ ነገር የነገሯችሁ ትልልቅ ነገር ይዛችሁ በጌታ በኢየሱስም ከመንገዳችሁ ላይ ጠረጉላችሁ። ማለፍ ይሁንላችሁ በኢየሱስ። የወደቀ ቃል የሚነግሯችሁ እንበላችኋለን፣ እንደ እንጀራ እንወርሳለን። እንዴ መንፈሳዊ ዓለም ስፔሻሊ በአዲስ ኪዳን መሳሪያ ይዘህ ቃታ ስብህ የምትደፋው ሰይጣን የለም። ሐሳብ ላይ ነው ጦርነቱ ያለው። ምንድነው በነፍስ ዓለም የምታስተናግደው ነገር? እንዲህ የተቀዳበት ምንጭ እኮ ነው። አንተ ሐሳብ አይደለም። ሐሳቡን ከየት ቀዳው ነው መጽሐፍ እኮ ሲነግረን፣ ኤርምያስም ሲነግረን እኮ 29 ላይ ሲነግረን ስለናንተ ማስበውን ሐሳብ እኔ ያውቃለሁ፣ ፍጻሜና ተስፋ ያለው ሰላም እንጂ ክፉ አይደለም። እንዴ እግዚአብሔር ሌላ ሐሳብ ስላንቺ ውድቅ ሐሳብ የለው፣ ለዛውም በክርስቶስ ኢየሱስ የተረጋገጠ ነው። በሚቀጥለው ላይ አንድ ሐሳብ አስቀምጥላችኋለሁ። አብርሃም በእኛ ዘመን ቢኖረን ይታዘበናል ብዬ የአብርሃም አምላክ የአብርሃም እምነት አይደለም እንለው ቢኖር ይታዘባል። አሁን ወደ ሌላ ሐሳብ አለግባ፣ ግን ድላችሁ ያለው ሐሳባችሁ ላይ ነው። እስቲ ኤፌሶን መጽሐፍ ላይ እኮ ጳውሎስ እኮ በጣም በሚገርም ነገር እኮ ነው የሚነግረን እኮ ይህን ሐሳብ አብራርቶ ሲነግረን እንዲህ ነገር ስፒሪቹዋል ነው ማለት ኖርማል አይደለም።